ሐዋርያ የለም ነብይ የለም ይባላል። ግን ከበጉ ሐዋርያት በኋላ የአይን ምስክሮቹ አብረው የተኙ የበሉ ያገለገሉ ከነዛ ምስክሮቹ በኋላ ጳውሎስ መጥቶ እኮ ካረጋ በኋላ ተመልሶ መጥቶ ምን ብሎታል? በአገቦስ አማካይነት ሐዋርያ ሥራ ምዕራፍ 22 ቁጥር 14 ላይ የአባቶቻችን አምላክ ጻድቁን በአይን ታይዘን ደግሞ ድምጹን ካፉ ትሰማ ዘንድ ባያውና በሰማው ነገር የሱ ምስክር ትሆን ዘንድ መርጦሃል። ራኩስያ መርጦሃል። አሜን። መንፈስ ቅዱስ እያለ የለም ትላለህ እንዴ? አንተ ራስህ ስለሌለህ ነው የለም ያልከው። ያለውን ለማወቅ አንተ ባለና በሚኖር እግር ስር ውደቃ አለ እንጂ የለም ትላለህ። ቤተ ክርስቲያን እያለች ገና ሳትጠቀለል ፕሮግራም ይዞ መንፈስ ቅዱስ ወርዶ እየሰራ እንዴት የለም ትላለህ? እንደ ገላትያን ሲጽፍ እኮ እንዲህ ያለ ሐዋርያው በክርስቶስ ከተቀበላችሁት ከእውነት ወንጌል ወደ ልዩ ወንጌል እንዴት አለፋችሁ እኮ ነው ያለው። ከተቀበልከው ወንጌል ሌላ እንድትቀበል ማን አዚህ ማረጋ? ጨርሶታል ኢየሱስ ምድር ዘመኑ ላይ እውርን ቢመራ ሁለቱ እንጦሮጦስ ዳይ መንገድ ልቀቅ። ለእግዚአብሔር ልጆች ቢዚ አታርግ። ሰፈር መንደሩ ኔትወርኩ ኢየሱስ ጌታ ቢዚ አታርግ።